በሚበራው ተስፋ ሻማ ፈክታ ምድርሽ ስትለማ በብሩበትሽ በልጆችሽ ዜማ መኩሪያነሽ ለአፍሪካ መላው ሕዝቡ በድል ስራሽ ሲመካ ባንቺ ሲያዩት ታሪክ ያምራል ጀግንነትሽ ያስተምራል ከክብርሽ ጋር ሰንደቅሽ ያኮራል በሚበራው ተስፋ ሻማ ፈክታ ምድርሽ ስትለማ በብሩበትሽ በልጆችሽ ዜማ ሁሉ ሳቅ ጨዋታ ጭፈራ እስክስታ አለሽ በየአይነቱ የባህል ሀብቱ በየበዓሉ ላይ ሁሉም ሲተያይ የአገሬ ጨዋታ በእልልታ አገሬ 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 ኢትዮጵያ አገሬ መግቢያዬ ዞሬ አገሬ 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 ሕይወቴ አገሬ ውበት ማማሬ እናቴ ምድሬ አንቺም ማን ነበረ አይት ያልሞከረ ማንም አላገኘሽ እንደተመኘሽ ፍቅርሽ ሲረዳ ለንኩሽ ባዳ መጣ ሁሉም ዞሬ ወደ ሀገሬ አገሬ 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 ኢትዮጵያ አገሬ መግቢያዬ ዞሬ አገሬ 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 ሕይወቴ አገሬ ውበት ማማሬ እናቴ ምድሬ አገሬ 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 ኢትዮጵያ አገሬ መግቢያዬ ዞሬ አገሬ 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 ሕይወቴ አገሬ ውበት ማማሬ እናቴ ምድሬ። ሰላም 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 ውድ ኤክስፕሎር አዲስ ቤተሰቦች ዛሬም በድጋሚ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ የምንገኘው በአደይ አበባ ስታዲየም ነው። እንግዲህ መነሻችንን ከዚህ ስቴዲየም አድርገን ወደ ኢምፔሪያል ያለውን አዲሱን የኮሪደር ልማት የምንመለከት ይሆናል። ይህ ስቴዲየም በእጅግ ከፍተኛ ፍጥነት እየተገነባ የሚገኘው እንግዲህ አሁንም የመጠናቀቂያው ጋር ደርሷል። የጣራ ገጠማ ላይ ነው የሚገኙት። እንግዲህ እስካሁን ባዩት መሰረት ምንም እረፍት የሌለው ፕሮጀክት ነው። 24 ሰዓት እና ያለምንም እረፍት የሚገነባ ስቴዲየም ነው። እንግዲህ መንግስት በትልቅ ትኩረት እየገነባ የሚገኘው ስቴዲየም ነው። አሁን እንግዲህ የዚህን ስቴዲየም መጠናቀቅ አስመልክቶ ዙሪያው ባሉት አካባቢዎች ላይ እንግዲህ ልማት ተጀምሯል። እንግዲህ እንደምትመለከቱት ይህ በዚህ በስተግራ በኩል የምትመለከቱትም ኮሪደር ተሰራ ነው የሚገኘው። ይህ ኮሪደር እስከ ኢምፔሪያል ድረስ እየተገባደደ ይገኛል። እንግዲህ እሱንም ወደ ኋላ የምናየው ይሆናል። እንግዲህ ይህ ስቴዲየም ደግሞ ሰሞኑን አዲስ አበባ ያለማች ያለውን የወንዝ ዳርቻ ፕሮጀክት በዚህም ውስጥ ይገኛል። ሃይላይቱ ላይ ተመልክታችሁታል ብዬ ገምታለሁ። እንግዲህ ይህ ስቴዲየም ወንዝ ዳርቻ አለው። እንግዲህ በጣም አረንጓዴ ነው የሚሆነው ሲጠናቀቅ። በዛ በ22 በኩል በሌላ ቪዲዮ የምንመለከተው ይሆናል። በጣም አረንጓዴ እና ሳራማ ሆኗል። እንግዲህ ይህ እነዚህ ልማቶች ሲጠናቀቁ እጅግ በጣም የሚያምር ዳርሻ ነው እንግዲህ የሚሆነው። እንግዲህ የዚህን ፕሮጀክት ሂደት እየተከታተልኩ ማቅረብላችሁ ነው ያለውን ሂደት ፕሮግሬሶቹ ማቅረባለሁ። እንግዲህ እዚህ አሁን በፊት ለፊት በኩል የምትመለከቱት ኮንዶሚኒየሞች ናቸው። እንግዲህ እነዚህ ኮንዶሚኒየሞች ጠጋ ብለን ስንመለከተው የበፊቱ አይነት ኮንዶሚኒየም አይደለም። እንግዲህ እድሳት ተደርጎላቸው ሌላ አይነት ህንፃዎች ነው የሚመስሉት። እንግዲህ ተጠግተን የምናየው ይሆናል። ከሱ ፊት ለፊትም ያሉት ቤቶች አሉ። ሃይላይቱ ላይ ከታችሁ እነሱንም ቤቶች በኮሪደሩ ልማት ጋር ተያይዞ እየፈረሱ ይገኛሉ። እንግዲህ ሙሉ ለሙሉ አይደለም እየፈረሱ ያሉት ይመስለኛል። በኮሪደር ልማቱ በኩል ያሉትን ገጽታዎች እንዲቀይሩ አቅጣጫ ተሰጥቷቸዋል እና እሱን እያስተካከሉ ነው የሚገኘው። እንግዲህ
ስቴዲየሙ ያካትታል ያልኳችሁ የወንዝ ዳርቻ እንግዲህ ይህን ይመስላል። ገና በልማት ላይ ነው የሚገኘው። እንግዲህ ተጠናቆ ሲያልቅ በጣም የሚያምርና ውብ ነው የሚሆነው። እንግዲህ እዛ ጋር እንደምትመለከቱት ወደ ጫፍ አካባቢ 22 ሳይድ ያለው ነው። እንግዲህ በዛ በኩል የአረንጓዴ ልማቶቹ ተገባደው ነው ያሉት። እዚህ ጋር ትንሽ የልማት ስራዎች ይቀሩታል። ሰራተኞቹም እንደምትመለከቷቸው ስራ እየሰሩ ነው የሚገኙት። እንግዲህ ይህ ስቴዲየም ተጠናቆ ለማየት በጣም ባክተናል። ሜዳው ስታንዳርዱን ጠብቆ የተሰራ እንደሆነ ማረጋገጫ ተሰጥቶታል ከፊፋ። አሁን ቀሪ የልማት ስራዎች ብቻ ነው የሚቀሩት እና ይህ ተጠናቀቀ ለአዲስ አበባ እጅግ በጣም ትልቁ ስቴዲየም ነው የሚሆነው። እንግዲህ ጉብኝታችንን እንቀጥላለን። ቤተሰቦች ይህን ቪዲዮ ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁን አትርሱ። ሼርን በማድረግ ለአዳዲስ ቤተሰቦች ተደራሽነት እንዲኖረው ያግዙ። እንግዲህ እንደምትመለከቱት በጣም አሁን አቧራ ትንሽ የዘንድሮ ክረምት ለየት የሚል ይመስለኛል። ብዙም ዝናብ አልታየበትም። እንግዲህ እዚህ ክረምት ላይ አሁን የምትመለከቱት እንግዲህ በክረምት የተቀረጸ ቪዲዮ ነው፣ ግን በጋ ነው የሚመስለው የመሬቱ አደራረቅ። እንግዲህ የዘንድሮን አየር እስቲ እንዴት ተመለከታችሁት? እስቲ ኮሜንት ላይ ንገሩ። እናንተ ጋርም እንደዚህ ነው ያለው የሚለው። እንግዲህ በኮሪደር ልማቱ ምክንያት ገጽታቸው እንዲቀይሩ አቅጣጫ የተሰጣቸው ቤቶች እንግዲህ እነዚህ ናቸው። የምትመለከቱት ፊት ለፊት በኩል ሙሉ ግንባቸውን አፍርሰዋል፣ ግን ሙሉ ለሙሉ የሚፈርስ ቤቶች አይደሉ። እነዚህ አሁን ከኮሪደር ልማቱ ጋር ገምተው ወደ ሱቆችነት የሚቀየሩ ይመስላሉ። ቅድም የነገርኳችሁ የኮንዶሚኒየሙ አዲሱ ገጽታ ደግሞ ይህን ይመስላል። በዚህ በኮሪደሩ በኩል የምትመለከቱት ሙሉ ለሙሉ እድሳት ተደርጎለት ነው። የድሮ አይነት ህንፃነቱን ቀይሯል። አሁን በዚህ መልክ ነው እየታደሱ ያሉት። በስተጀርባ በኩል ወይም በኮሪደር ልማቱ ጀርባ ያሉት ብሎኮች ገና እድሳት ላይ ናቸው። እንጨት በእንጨት ደርድረው ላይ ያሉት እንግዲህ በጣም የድሮውን የኮንዶሚኒየም ገጽታ እንግዲህ ይሯል። እንግዲህ ቤተሰቦች ይህን ቪዲዮ እስከ መጨረሻው እንድትመለከቱት ስል ጋብዛለሁ። ቪዲዮን ላይክ፣ ሰብስክራይብ ላይ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱ።